አሎ አቤት አንተ አቁመው እንጂ ምንድነው የምትሰራው ምን ፈልገህ ነው ዛሬ ቅዳሜ መሆኑን ረሳ ኖ ቅዳሜ ስራ መስራት አልፈልግም ተግባባን በቃ የሚመጡትን ሰዎች ሰኞ ቅጠራቸው ማን ነው እሱ ሂድ ስራ ሰርቼ እኮ ነው ኮንትራቱ የሚያስፈርሙልኝ እሱ አይመለከትህም ትለውና በሚቀጥለው ሳምንት የሚፈልጉትን ሪፖርት አቀርብላቸዋለሁ ስማ ደደባቱን ይሄ ስራ በምንም አይነት ሁኔታ ውስጥ እንዲያመልጠኝ አልፈልግም እሺ ተግባባን ቻው አንዴ አምጣውስ አንዴ ስጠኝ አንዴ ስጠኝ ሄሎ የት ናችሁ አትመጡም እንዴ ምን እባክህ እዚህ እኮ ሰርጉ ቦታ ነኝ አው ለአንድ ጓደኛዬ ሚዜነኛ አላልኩም እሱ ጋር ነኝ ቅዳሜ እኮ ነው ዛሬ አብነት ጋር ሄድና አብረን እንመጣለን በቃ እሺ እዛው ጠብቀን እንመጣለን እሺ ቻው ያሬዶ ልትሄድ ነው እንዴ እባክህ ምን አንድ ጓደኛዬ እኮ ጠርቶኝ እሱ ጋር ልሄድ ነው ዳሱ ይበቃል አይደል ለግቢው አንተ አንዴ ከወሰንክ በኋላ የምን መፍራት ነው እንዴ በርታ በል ስለጨነቀኝ እኮ ነው ያሬዶ አይዞህ ለማንኛውም እኔ አሁን ሊድ ነገ ከነገ ወዲያ እመጣለሁ ኦኬ መኪና ያለሽ ልሸኛህ ኖ ራሴ ሄዳለሁ ደውልልሃለሁ ግድ የለም ቻው ሄሎ እሺ ወይ ፖሚ ምን ይሻል ወይ ምን ሆነሽ ነው ፖሚ ለምን እንደዚህ የምትበጣብጪኝ ግን ካሁን በኋላ እንደዚህ መበጣብጪ ከሆነ ለአባትሽ ነው የምነግረው እንዴ ለምንድን ነው ይሄንን ያመጣሽው ነይ ወይ ደውልሽ እስኪ አንድ ቦታ አርፈሽ ተጫውቺ ቁጭ በይ አሁን እዚህ ጋር ቶሎ በይ ነይ ቁጭ በይ ከዚህ ጋር ንቅንቅ የለም ምግብሽን ጨርሺ ከዛ በኋላ አብረን እንጫወታለን ካለብለዚያ ይኸውልሽ ምትረብሽኝ ከሆነ ለአባትሽ ነው የምናገረው ካናደድሽ እሺ ቤቢ ሃሎ ምን አባቱ ይውሻ አረረረ ከይሲ ምን ሆነሽ ነው ሊድዬ ከማን ጋር ነው የምትጨቃጨቂው በሩ ነው አልዘጋኛል እኮ ደነስ በሩ ነው ሰርቪው አስቸገረኝ እኮ ልብስ የለው ብዬ በይ እስካሁን አልወጣውም እንዳትይኝ ብቻ አሁን ለወጣ ነው ሰላምዬ ራሱ ሱቅ ትጠብቀኛለች እሷ ጋር ደርሼ ፈጠን ብዬ መሄድ ነው እሺ በይ አንቺ ቶሎ ውጪ ሰዓት እንዳይረፍድብሽ ደግሞ ማክሺ በሩ በይ በቃ ቻው ፖሚዬ እኔ ቆንጆ እኔ እኮ ፈርቼልሻለሁ በጣም ጸባይሽ እየተቀየረ ነው እሺ እኔዎች ጎበዝና ጨዋ ልጅ ሁኚልኝ ከዛ እኔ እንደፈለግሽ ነው ማጫወትሽ እሺ ቢያው ከምርህ ነው እስቲ ለማንኛውም አስብበታለሁ ምንድነው ሰው ቢሮ ስትገቢ አንኳኩተሽ አትገቢም እንዴ ውስጥ እንዳለሽ አላወኩም ነበር አላወኩም ማለት ምን ማለት ነው ይቅርታ ሁለተኛ ይለመደኝ ኖ መጀመሪያ ስርዓት መያዝ ነው ዘው ብለሽ ሰው ባይኖር እንኳን ዝም ብለሽ አንኳኩተሽ አትገቢም እንዴ ህፃን ቢሮ እኮ አይደለም ለማንኛውም 9 ቁጥር ያሉት ወይዘሮ አለምነሽም ግሉኮሳቸው እንደጨረሱ ዶክተር የማኔ ይነቀልላቸው ብሏል እሺ እሺ አቶ አብነት ቀጥል አቶ ግርማ በጥናታችን መሰረት ዋናው ችግር የጋብቻ ህጎች መላላት ነው ስለዚህ በጣም ነው የሚያሳዝነው እስኪ አሃዙን ድገምልኝ
እና አቶ ግርማ በአመት ውስጥ ከሚካሄዱ 4 ጋብቻዎች ውስጥ 3ቱ በፍቺ ይጠናቀቃሉ። ወደ ትምህርት ቤት ከሚሄዱት ግማሾቹ ልጆች ከፈረሱ ጋብቻዎች የተገኙ ናቸው። ከዚህም ጋር ተያይዞ 70% የሚሆነው ህፃናት የተወለዱት ከጋብቻ ውጭ ነው። እሺ የዚህ መፍትሄው ምንድን ነው አቶ አብነት? መፍትሄውን እየፈለግን ነው አቶ ግርማ። ሴሚናሩ እኮ ዛሬ ሳምንት ነው። አውቃለሁ አቶ ግርማ አውቃለሁ። አቶ አብነት ለማንኛውም እደውላለሁ። መልካም አቶ ግርማ። ኤቢ ወዳጅ እንዴት ነህ? እኔ የምልህ ያልኩን አዘጋጀልኝ? አዎ አዘጋጅቼልሃለሁ። ግን ለምን ነበር የፈለገው? ሚዜ ነኝ አላልኩም እንዴ? ጓደኛዬ ላይ ያገባ። በልበልበል አልሰጠም። ሰው እየተቃጠለ እንዲኖር አልተባበርም። ኦረ ፕሊዝ ለቀው። አንተ ምን አገባ? አበድረኝ አልኩ እንጂ በስጦታ ስጠኝ አልኩ እንዴ? እኔ የምልህ ግን ምን ሆነሃል ዛሬ? እባክህ ደውላ ማታ እንገናኝ ብላኛለች። በጣም ነው የጨነቀኝ። ሰውዬ ቅዳሜ እኮ ነው ቀኑ። እኮ በቅዳሜ ነው እኮ ቶሎ ና የምትለኝ። ስለዚህ እንውጣ። በቅዳሜ መገናኘት። ና እንውጣ እባክህ ና። እኔ እኮ እንደው እንከፍ ደደብ ነኝ። እውነቷን ነው። ሙትቻ ነህ ትለኛለች። ማነች እሷ? ሚስቴ ናት። እንዴ ተማረርከው? ግን ምን ሆነ ነው? ሴቶችን አትመን እንዴ ወዳጄ። ማመንማ ሴቶችን ነው። አንተ ምን አለብህ ከስንቷ ጋር እየዘለልክ? እኔ የምልህ ግን እየዘለልክ ስትል ይሄ እየዘለልክ የሚለው ቃል ከየት ነው የመጣው? ድሮ አጥር እየዘለልክ ነበራ ሰው ቤት የምትገባው። እሱ ድሮ ነው። አሁን ስልክ ስለሆነ የምትደዋወለው ከስንቷ ጋር እየተደዋወልክ ነው የሚባለው። ለነገሩ እውነት ነው፣ ያስጠላል። ግን አንተ እሺ ምን ሆነ ነው እንደዛ የኔ መቤት የኔ ልዕልት አሃሃ ይሄ ሆሆ ስትባባል ከርመ ዛሬ እንደዚህ የምትማረረው? እኔ አላውቃትም እባክህ። እና ሳታውቃት እንዴት አብረሃት ሆንክ? አንተ ሴቶችን አግብተህ አላያችሁም? ከጋብቻ በፊትና ከጋብቻ በኋላ የሰማይና የምድር ያክል ነው ልዩነታቸው። ከጋብቻ በፊት መልአክ ነበረች። ከጋብቻ በኋላ በትንሽ በትልቁ መጨቃጨቅ፣ ማኩረፍ። እንደው በእናት ምን ብትልህ ነው? አልቻልኳትም። እንደው እኔ የምልህ ከጋብቻ በፊት የት አድርገው ነበር ምላሷን? ዛሬ በደንብ ነው ሰርፕራይዝ የሚሆነው። ይሄማ ልዩ ነው። በጣም አሪፍ ነው። ብታይ ለጫማና ለከራባት ያለው ፍቅር ለየት ያለ ነው። እኔ ምልሽ ግን እንዲህ አንድ ወንድ እየተንከባከቡ ዘላለም መኖር አይሰለችሽም? በይ ዝም በይ። እኔ አማርጭኝ እንጂ አማክሪኝ ብዬ አልጠራሁሽም። ከረባቱ ግን ከጫማው ጋር የሚሄድ ይመስለኛል። አሁን ደግሞ ቆንጆ ሸሚዝ እንገዛለንሽ። ምንድን ነው ቅዳሜን ወደ ሰኞ ትለውጡ ታስባችሁ ነው እንዴ? ኧረ እባክህ ዛሬ ያዘን ምሽት ነው የሚሆነው። ምን ነው? ምን ተፈጠረ? ሚስቱ እያስቸገረችው ነው። ሚስቱ አስቸገረች ማለት ደግሞ ሚስቱ ምን ልሁን ብላ ነው የምታስቸግረው? አፍንጫዋን በቦክስ ስትላት አርፋ ትቀመጣለች። ይሄን የጋርዮሽ ዘመን ቀልድን እውነቴን ነው። እኔ እኮ ግርም የሚለኝ እስከ መቼ ድረስ ነው በቅድመ አያት አእምሮ የምታስበው? አንተ እኮ ስለ ትዳር ምንም የምታውቀው ነገር የለም። እርሱ አሉልኝ አይደል? እርሱ ያውቁልኛል፣ ችግር የለም። ዝም በል አንተ። እስቲ አንተ ስለተፈጠረው ነገር ንገረኝ። ገና በ6 ወርሽ ያጠራቀምሽውን ገንዘብ ለወርቅና ለጫማ ያጠፋሽ፣ በአመቱ ምን ልትሰጪው ነው? ባክሽ ደስ ይበለው። እዛ ጓደኞቹ ፊት ሄዶ ሚስቴ የሰጠችኝ ስጦታ እያለ ትንሽ ጉራውን ይንፋ እንጂ። እነ ማፊት እነ ሌኩን ፊት ያኛውስ ብቴ። ዛሬ ግን ከጠጣ ተጣላሁት በቃ። ማን ነው እሱ?
አንድ ጓደኛ አላችሁ አይደል እንዴ ያሬድ የሚሉት? ዛሬ በስርዓቱ ቁጭ ብለን ሁሉን ነገር መነጋገር አለብን። እንደዛ ነው የማደርገው። አይዞሽ፣ በእርግጠኝነት እንደዚች አይነት አሪፍና ቆንጆ ሚስት በአለም ላይ ስላለችው ይስተካከልልሻል። ግን ያሬድ ማን ነው? ርብቃም ስትል ሰምቻታለሁ። ባክሻላ አንድ ያሬድ የሚሉት ጓደኛ አላቸው። በቃ እሱን ካገኙት እስከ እኩለ ሌሊት ድረስ ቁጭ ብለው ሲጠጡ አምሽተው እኮ ነው የሚመጡት። ግን በድንጋጤ እንዳይሞትብሽ። ኡኡቴ እሱ ነው ደግሞ ብርቅ የሚሆንበት። ባክሽ ለሱ ወርቅ ብርቁ አይደለም። እንደው ዝም ብዬ ደስ ይበለው ብዬ እንጂ። እኔ እኮ ባለትዳሮች ሁላችሁም አንድ አይነቶች ናችሁ። ትገርሙኛላችሁ። ባላችሁን ላይ ነው የምትሰቅሉት። ሙድ እኔ ጋር የምትሰራው አለምነሽ ራሱ ባሏን እንደዛው ነው የምትለው፣ ልክ እንዳንቺው። አንገቱ ላይ እንኳን የወርቅ አብል ቀርቶ እኮ የአንገት ክር የለውም። ያንቺ ልጅ እንደው ምን ይሻልሻል? ካልሆነ ፍታት እንዴ! እውነቴን ነው የምልህ። ምን ያስፈልጋል? ይፋታል በቃ። ሌላ ነገር አለው እንዴ? ካልሆነ እንዳንተ ሰራተኛ ሚስት ያገባል። ዋሻው ሁለተኛ ሚስት አላገባም። እውነቴን ነው እኮ። እያገባ በፈታ ቁጥር ትለምደዋለህ እንዴ። ጋሽ ጸጋዬ ወደው መሰለ እንዴ 6 ጊዜ አግብቶ የፈቱት? ቢጥማቸው ነው ወዳጄ። ወደ መጀመሪያው ባይሆን ይህን ተውትና ሌላ ጨዋታ አምጡ በእናታችሁ። ወይኔ አንቺ ሰዓቱ እንዴት ነው የገሰገሰው? ገና ገብቼ ኮራት አበስላለሁ። ምን ነው ሰራተኛ አላገኘሽም እንዴ? ተመላላሽም አግኝቻለሁ፣ ግን ደግሞ የዛሬው እራታችን ለየት ያለ ነው። ራሴ ነኝ ገብቼ ማበስለው። ገና የተጠባበሳችሁ እኮ ነው የሚመስለው። አይገርምሽም? እንደዛ እኮ ነው የሚሰማኝ። የተገናኘነው እኮ እዛ ሐኪም ቤት አሞት የምትሆኑ። ምን ነው ወንድሜ? ኧረ እባክሽ፣ ኧረ እባክሽ፣ ኧረ እባክሽ፣ እባክሽ። እሺ ና እባክህን አረፍ በል። አይዞህ ወንድሜ። እሱን ተይው። እሺ አንዴ ሊያት እስኪ። ትንሽ አብጣለች። ጥርስ ግን በጣም ነው የሚያምረው። እሱን ተይና መፍትሄ ይፈልግልኝ። እሺ በቃ ማደንዘዣ ትወጋና ይነቀልልሃል። እዚህ ነው የምትሰሪው? እያየኝ ድጋሜ ብመጣ አገኝሻለሁ? ጥርስን አሞህ ነው? አይ ከዚህ በኋላ ምናልባት ልቤን ያመኛል ብዬ ሰጋለሁ። ጀምር። ምን ነው እና ታዲያ ባያመው ኖሮ ከየት አገኘው ነበር? ኧረ ቤት ተነሽ እንሂድ። እኔ አንድ ጥያቄ አለኝ። በፊት ምግብ ስትሰራ በጣም ይጣፍጥ ነበር፣ እጅ ነበር የሚያስቆረጥመው። አሁን አላቅም። በእግሯ አትስራው የምትሰራው ምግብ አይደለም ሊበላ ለማየት እንኳን ይቀፋል። ባለፈው ቴሌቪዥን ከፍቼ ፊልም እያየው ድንገት መጣችና ፊልሙን አቋርጥና ቴሌቪዥን ክፈትልኝ አትልም መሰለህ? ዜና ልሰማ። በጣም ነው እኮ የሚገርመው። ምን አለበት ታዲያ? ኢቲቪ እኮ ነው እንዴ! ፊልም አቋርጣ ጭራሽ የአዲስ አበባ ነዋሪዎችን የኢኮኖሚ ጣራና የሚሊኒየም ግቦችን ሬዲዮ ነው ሲናገር ለመስማት የሁሉ ነገር። አንዳንዴ የምትፈጥረው ጸብ ግርም ይለኛል። አንድ ቀን እንደው ከጭቅጭቋ ብዬ መጋረጃ ዘግቼ በተቀመጥኩበት ድንገት መጣችና አንተ መጋረጃውን ሙሉ ለሙሉ
ማትዘጋው እጀ ሰባራ ነህ እንዲህ ብላኝ ረፍ። ከዛ በፊት ማንም ሰድቦኝ አያውቅም። እውነቴን ነው የምላችሁ። ማንም አባቴ እንኳን ሲናደድብኝ ታው 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 ነው እንጂ የሚለኝ ሰድቦኝ አያውቅም። እሷ ግን አንዴ መሳደብ ከጀመረች አቤት አፍ ስከፍትባት ሁሉ ራሱ ይጠፋታል፣ ይደብራታል። እንደው ደክሞኝ ብዬ ከተቀመጥኩ እንኳን ራሱ ምንድን ነው የምትተነፍስብኝ ምናምን እያለች በቃ ጮቷ ያባራ። እውነቴን ነው የምላችሁ። እኔ እንደሱ አይነት ሴት ተሳዳቢ ሰው በፍጹም በኢትዮጵያ ውስጥ አይቼ አላውቅም። በፍጹም ምናልባት እንደው ድንገት ድሮ በአፄው ስርዓት ምናልባት ከሆነ ነው እንጂ ከዛ በኋላ በፍጹም እንደሱ አይነት ተሳዳቢ ሰው አይኖርም። የለም። ቆይ አንተ ለምን አሰድባትም? ስትሰድብህ እንደ ሰድቤያትም አውቃለሁ። በቃ አንዴ ማታ ራት አቀረበችና እየበላን ድንገት ሳያት አልበላም አለች። ጸጥ ብዬ በላውና ተኛው። ከዛ በበነጋታው አምሽቼ መጥቼ ደክሞች ስለነበረ ተኛው። ጠዋት ተነስቼ ሳያት የለችም። በጣም ተናድጄ ማታ እንደምሰድባት አውቄ ሄድኩና ማታ ተመልሼ አንቺ ምን ሆነሻል አላበዛሽውም እንዴ ስላት፣ አላበዛሽውም ማለት ደግሞ ምን ማለት ነው አትለኝም? በጣም ተናደድኩና ሂጂ ስላት እንደገና ደግማ ሂጂ ማለት ደግሞ ምን ማለት ነው? ብግን አልኩና ወደ መኝታ ያልፍ ሄድኩኝ። ቆይ በገንኩ ማለት ምን ማለት ነው? ታውቃላችሁ፣ አሁንስ ትዳሬ የመሰለኝ የሆነ ቢሮክራሲ የበዛበት የመንግስት መስሪያ ቤት። የት ወጣህ፣ የት ገባህ፣ ለምን አመሸህ፣ ለምን ወጣህ እያለች ባመሸው ቁጥር አይኗን አፍጥጣ ትጠብቀኛለች። ታውቃለህ፣ ልክ አዲስ እንደተሾመ የመንግስት ኃላፊ ለምን አመሸህ፣ ለምን አትገባም፣ እኔ አንተን ቤቱ ቁጭ ብዬ መጠብቅ እኔ ማን ነኝ ትላለች። ልክ ደሞዝህን ነው የምቆርጥልህ እንደሚለው የቢሮ ኃላፊ ማለት ነው። ግሩም ነው፣ ድንቅ ነው እኮ የሚለኝ ድንቅ። እኔ እውነቴን ነው የምላችሁ ገና አመት ሳይሞላው ፈታ ይሉኛል ብዬ ነው እንጂ ምርር ብሎኛል። ምርር እኔ ታውቃላችሁ ዛሬ መስከር አልፈልግም። ደውላ ፈልጋለሁ ብላኛለች። ተረጋግቼ በጊዜ መግባት እፈልጋለሁ። ጭቅጭቅ መሮኛል። የምትለው ሁሉ ይገባኛል። እኔም ብቻ ለሴት ልጅ ዋናው መፍትሄው ልክ ስትናገርህ በጥፊ ዳግማ ልትናገር ስትል በጫማ ጥፊ ዳግማ ደግሞ እናገርሃለሁ ካለች በቦክስ ብለህ መሬት ላይ መዘረግ። ቆይ አንተ ያልገባህ አንድ ነገር አለ። ለመሆኑ ሴትን ልጅም ሆነ ወንድን ልጅ መምታት በህግ እንደሚያስቀጣ አታውቅም?
ኢሞራልስ እንዲሆን አታውቅም። በገዛ ሚስቴ የሚቀጣኝ ነው ያለው። አይ ፊት አውራሪ ዝም ብዬ ሳይ እኮ የድሮ ከበርቴ እኮ ነው የምትመስለኝ። በቃ ለአንተ ሚስት ማለት ልክ እንደ ባሪያ ነች አይደለ? እውነቴን እኮ ነው። ታዲያ ፊት ከሰጠሃት እኮ አናት ላይ ወታ ነው የምትጨፍርብህ። ለነገሩ እኔ ሚስቴን ታውቃታለህ፣ የሚስት ጓደኛ ናት። አንድ ነገር ቀና ብላ እንኳን አይታኝ አታውቅም። ሴት ልጅ ደግሞ ትበላለች፣ ትጠጣለች። ከዚህ ውጭ ሌላ ምን ትፈልጋለች? በሉ በሰላም ያሳድራችሁ። እናንተ መጠጣት ትችላላችሁ። ሰላም ደር ቻው ቻው። ደህና ደር። ቻው ቻው። ደውላለሁ ጠዋት። ቤት እንቀይር ነውስ እዚሁ ነው? ለምን ብለን አናመሽ? ዛሬ እንዲሁ ተጫወተን ጠጥተን በጊዜ ወደ ቤታችን። እንደምን አመሸሽ? ምን እያደረግሽ ነው? አሰሚኝም? አዎ ሰማሁክ። ምን ፈለክ? ምንድን ነው? በሰላም ነው ጠረጴዛው? እንዴት አይነት ጥያቄ ነው? ጥያቄ ነው። ጥያቄ ማለት ምን ማለት ነው? ጀመረሽ ደግሞ ጀመረሽ ደግሞ ማለት ምን ማለት ነው? ወዴት ነው የምትሄጂው? ምን አገባህ? ወደ ፈለኩበት። ለምንድን ነው ማያገባኝ? ኡፍ በቃ አገባህም አልኩ እኮ። እዛ የትም መጠጥ ቤት ለመጠጥ ቤት ስትሽከረከር ታመሽና ለማደር ወደ ቤት ትመጣለህ። ቆይ ግን ስታስበኝ አንተ የቀጠርከኝ ገረድ መስላለሁ እንዴ? አንተስ ቢሆን እንደው በዚህ እድሜ ከአንዱ መጠጥ ቤት ወደ ሌላው መጠጥ ቤት ስትሽከረከር እንደው ትንሽ እንኳን አታፍርም? በዚህ እንደ ጎረምሳ ከአንዱ ቤት ወደ ሌላው ቤት ስትዘል እንደው ትንሽ እንኳን አትሳቀቅም? አልተንዘላዘልኩም ሊዲያ። ተወኝ በእናትህ። በዚህ ሌሊት ወዴት ነው የምትሄጂው? ፕሊዝ በዚህ በሌሊት ሊዱ የት ነው የምትሄጂው? አንተ በዚህ ሌሊት መተህ ምን ሆንክ? ሊዱዬ ሰው ምን ይለናል? ኧረ እባክህ አንተ በሌሊት ስትመጣ ሰው ምን አለ? ሊዱዬ ፕሊዝ ቢያንስ ጠዋት ሂጂ። ጠዋት ሂጂ? አንተን ያሳሰበ የኔ መሄድ ሳይሆን የኔ በሌሊት መሄድ ነው አይደል? ሚስቱን በሌሊት አባረረ እንዳትባል ለክብር ተጨንቀ ምን ይመስላል? ሊዱ ስሜኝ። ስሜን አትጥራ ሰይጣን።
ሄሎ ሄሎ፣ ርብቃ ሊዲያ ነኝ። ምንድነው ቁና ቁና የምትነፍሽው? ባክሽ ሰዎች ወፈርሽ ሲሉኝ እኮ ባሌም እስኪመጣ ከሚደብረኝ ብዬ ስፖርት እየሰራውኝ ነው። እሺ እንዴት ሆነልሽ ባክሽ ዝግጅትሽ? ባክሽ ሰላም ቤት ነኝ ያለሁት። ማታ ምሽቱ አይመጣም መሰለሽ? ባክሽ የኔም ባል እኮ አልገባም። ይሄን ያሬድን አግኝተውት ነው የሚሆነው። ቆይ ደውልሻለሁ። ቻው ቻው ቻው። ጠዋት ቻውሽ። ሰዓቱን አይተሽዋል? ማን ነው በዚህ ሰዓት የሚደውለው? አይ ስርዓተ ቢሶች ሁለተኛ በዚህ ሰዓት እንዳይደውሉ። ምግብ ላቅርብልህ? በቃኝ። ሄሎ ሄሎ። ሄደች እኮ ቤቱን ጥላ ሄደች። እሺ አሁን ቆይ እንኳን ደስ አለ ልበልህ ወይስ በጣም አዝናለሁ ልበል? የፈለግከውን። አሁን የት ነህ? አሁን አንተ ጋር እየመጣሁ። እሺ ቻው። አቤቱ አምላኬ ሆይ የተፈጠረውን ነገር አይተህ አንተ ይቅር በለን የኔ ጌታ። ዝም ብለሽ አተኝም እንዴ? ምን ትለፈልፊያለሽ? ጌታ ሆይ ደህና ደር። እኔ ሰዎች 2 ያገባን 3 ያገባን ሲሉ በጣም የሚገርመኝና ይደብረኝ ነበር። ግን አሁን ነው ሁሉም ነገር የገባኝ። ታውቂያለሽ፣ ጭራሽ አናቴ ላይ ወጣኩ። በቻልኩት። አሁን ተረጋጊ። ምንድነው የምረጋጋው? ስንት ነገር አለ መሰለሽ። ድሮ አበድኩልሽ ሞትኩልሽ ስለኝ እንዳልነበር ክፍል ውስጥ እንኳን ስንገባ ልብሴን እስከማውልቅ የማይታገሰው ጭራሽ አሁን ማታ ምሽቱ ይመጣና ከዛ በኋላ ጥቅልል ብሎ ይተኛልሻል። ደክሞት ይሆናል። አሁን በእጁ ካስገባኝ በኋላ ነው የሚደክመው። እራት አቀራርቤ ገና ቡና ላመጣ ስመጣ እሱ ራቱን በልቶ ጨርሶ ይጠብቀኛል። እና ቢጨርስስ እርቦት ይሆናላ። እርቦት ይሆናል ምን ማለት ነው ባክሽ? ታዲያ በፊት እኔ አጠገቡ ካልሆንኩ የማይበላው ለምን ነበር? ለእኔ አንድ አጉርሶ ለሱ ካልጎረሰ አልዋጥ የሚለው ለምን ነበር? እሱን ታዩ። እንኳንም በተክሊል ያላገባሁት እንጂ ማደርገው እኔ ነኝ የማውቀው። በተክሊል ሆነ በመዘጋጃ ጋብቻ ያው ጋብቻ ነው ባክሽ። እኔ ቤተሰቦቼ ምን ይሉኛል ብዬ እንጂ እኔ አሁን ግን መሮኛል። በቃ እኔ በጣም ሰልችቶኛል። ተይኝ ባክሽ። አሁን ጭንቀት የለ፣ ስድብ የለ፣ ዘና ብለን መጠጣት ብቻ። ፌስ
ከሱ በምን አንሳለሁ? እሱም ይሰራል፣ እኔም እሰራለሁ። ማለቴ ራሴን ችዬ የምኖር ሰው ነኝ። ካልሆነ ደግሞ ቤተሰብ ሳያውቅ እንለያያለን። ለነገሩ አንድ አይነት ስሜት ከሌላችሁ ጋብቻ ምንም ትርጉም የለውም። ያው ስሜት ካልተጣጣመ ታውቃለህ፣ አንድ አይነት አመለካከት ካለ ትዳርህ አደጋ ላይ እንደሚወድቅ የፉክክር ቤት ይሆናል። እኔ በልጥ መባባል ይመጣል። ትዳር ልክ እንደ ሙዚቃ ነው ሊሆን የሚገባው። ለምሳሌ ማሲንቆና ክራር የተለያየ ድምፅና የተለያየ ቅርጽ ነው ያላቸው፣ ግን ሲቃኙ ደስ የሚል ድምፅ ይሰጥዋል። ትዳርም እንደዛ ነው መሆን ያለበት። አሁን እኮ ህብረተሰቡ ተጋቡ ተፋቱ የሚለውን ነገር ለምዶታል። ስለዚህ አንተ ነገ ተነስተ አንዷን ብታገባ እንደ ድሮ አያስጨንቅህ። እኔ እኮ የሚገርመኝ ለሴቶች ጋብቻ ግዴታ የሆነበት ምክንያት ነው። ቆንጆ ስራ ከምታገኝ ይልቅ የማይረባ ባል ስታገባ ማህበረሰቡ ያከብራታል። ከጋብቻ ምንድን ነው የሚገኘው? ልጅ ነው አይደል? ልጅ ከፈለኩ ደግሞ ከፈለኩት ሰው እወልዳለሁ። ከዛም ስራዬን እየሰራሁ አሳድገዋለሁ። ባክሽ ወደድሽም ጠላሽም ሴት ሆነሽ ተፈጥረሻል። ከቤተሰቦቿ የወረሰችው ይሁን ተፈጥሮ የሰጣት እድሏ አላውቅም። ብቻ ግን ይልሽ ሁለታችንም ከስራ አብረን ስንመጣ እኔ ቀጥታ ወደ ጓዳ ስገባ እሱ ደግሞ ሶፋው ላይ ጋለል ብሎ ፊልሙን ያያል። እንደው ድንገት መጥቼ ዜና ማየት እንኳን ፈልጌ እባክን ቀይርልኝ ስለው ለደቂቃ እንኳን ፊልሙን ማቋረጥ አይፈልግም ብታይ። ሴት ልጅ ቤቷ የስራ መስኳ ነው። ወንድ ልጅ ግን አይተሽ ከሆነ እቤት የሚገባው ወይ ሊዝናና ወይ ደግሞ ሊያርፍ ነው። ታውቂያለሽ፣ የሴት ልጅ ሚና በዚህ ዘመን በቤት ውስጥ ብቻ መሆን የለበትም። ተመልከች፣ በፖለቲካው በማህበራዊ ህይወቷ ከፍተኛ የሆነ ተጽዕኖና ሚና አላት። ለነገሩ ስታዩ ሴት ልጅ የቤተሰብ እድል ናት፣ ክብርም ናት። ጥሩ ከሆንሽ ቤተሰቡ ትልቅ ይሆናል፣ ሰነፍ ከሆንሽ ደግሞ ቤተሰቡ ፈጽሞ ይጠፋል ትል ነበር አያቴ። ሴት ነሽና እንደ ሴት ተፈጥረሻል፣ እንደ ሴት ኑሪ ትለኝ ነበር። ስማ፣ እንደ ጥንቱ ሴት ልጅ እንድትወልድልህና እንድታሳድግልህ ብቻ ብለህ ካገባ በጣም ተሳስተሃል። ለነገሩ በዚህ ዘመን ልጅ ማሳደግ የወንድ ልጅም የስራ ድርሻው ነው እኮ። ልጅ ጋር እኮ የምትደርሰው ስትግባባና ስትዋደድ አይደል እንዴ? እኔ እንደውም በዚህ ዓለም ላይ ጥሩ ሴት አለች ብዬ አላምንም። ወንዶች ሁሉ አንድ ናቸው፣ ስታገቢ ታውቂያቸዋለሽ ትለኝ ነበርና። አረ ሊዱዬ ተሳስተሻል። እንደ ወንዶች የተለያየ አይነት ባህሪ ያላቸው አሉ እንዴ? እኔ እንኳን ስንቱን አውቃለሁ። አንደኛው ገና እንደተዋወቅሹ ሊያዝሽ ይሞክራል። አንደኛው ቦክሰኛማ ተዋውቄልሽ ሳኮ ሊያደርገኝ። ዶክተሩስ ብቲ በሽተኞቹን ራሱ እንዴት እንደሚያክም አላቅለትም። በቃ ሲቅለሰለስ። የባንክ ሰራተኛውማ ያቺ አንገቱ ላይ እቺን ከረባት ያደርግና ቀኑ ሙሉ ሲንጠራራ ነው የሚውልልሽ። አይ ወንዶች፣ መካኒኩም ልክ እንደ መኪና እቃ፣ ነጋዴውም ልክ እንደ ገንዘብ ነው ሴቶችን የሚያዩት። ተው፣ ለእኔ ስለ ሴት ልጅ አትነግረኝም። ይኸውልህ ከቤት ሰራተኛ ጀምሮ እስከ ባለስልጣን ድረስ በደንብ አድርጌ ነው የማውቃቸው። ሁሉም ጋር ማለት ነው። ሁሉም ጋር አንቺ እኮ የተለየሽ ሴት ነሽ ማለት ግዴታ ነው። በአንድ ቀን ማግኛት ለወራት አመላልሳህም እኔ እኮ እንደ ሌሎች ሴቶች በቀላል የሚገኝ አይደለሁም ትበልህ። እያንዳንዱን ከሴት ጋር የምታደርገውን ነገር መመዝገብ አለብህ። ለምሳሌ እኔ በስልኬ ላይ ነው የምመዘገበው። ላሳይ፣ ተመልከታትች። መጀመሪያ የተገናኘን ቀን በስተት አበባ ይዤላት ሄድኩ። ከዛ በኋላ እስኪ ታክተኝ ድረስ አበባ ስወስድላት ነበር። ሌላ ላሳይ። ሆድዬ፣ መጀመሪያ ስንገናኝ ሆድዬ አልኳት። ስሟ እኮ ዝናሽ ነው።
ከዛ በኋላ አቆላምጬ እንኳን ዝኑ ስላት ትናደዳለች። እንዴት ትላለች። ስለዚህ ሆድዬ ትላታለህ። አይው ነው በቃ። ታዲያ ምን ችግር አለ ብትጸልይ? ሊዱ ደግሞ አሁን ሽንት ቤት ውስጥ ይጸለያል? እኔ ግን ስንጋባ አንድም ቀን እንፋታለን ብዬ አስቤ አላውቅም ነበር። ሁሉም ሰው ሲጋባ እፋታለሁ ብሎ አያስብም። ምናልባት ግን ጥቂቶች። ጋብቻ አጋጣሚ እንደሆነ ሁሉ ፍቺም አጋጣሚ ነው። ቆይ ግን ሴቶች የሚፈቱት ባሎቻቸው ሰካራም ስለሆኑ ነው? መጠጥ ብቻ ላይሆን ይችላል። ዋናው ምክንያት ግን ሱስ ነው። ወይ የህይወት ሰንሰለት መቼ ይሆን ግን የሚያቆመው? ትውልድ ይመጣል፣ ትውልድ ይሄዳል። በቃ ቤተሰቦችን የምታበላው ታጣል። ይበላሉ፣ ይጠጣሉ። ሚስትህ በዓለም ላይ አንደኛው ጀግና አንተ እንደሆንክ ትመሰክርልሃለች። ጋብቻ ማለት ድሮ ይሄ ነበር፣ አሁን ግን ቀርቷል። ያቺ መጠጥ ቤት ስንት አይነት ጉድ ታሰማናለች መሰል። አባቶቻችን ያወረሱን ነገር አልገባን። በዚህ ዘመን ሰው ጋብቻን መቋቋም አቅቶታል። ቤተሰቦቻችን ያወረሱን ነገር ፈጽሞ አልገባን። እኔ በበኩሌ እንደዚሁ ወጣት ሆኜ ብኖር ምኞቴ ነው። ለነገሩ ስንት አሪፍ ትዳር አይተን ነበር። ለስሙ ነርስ ናት፣ ስንቱን ትንከባከብ። ባሏንስ አልቻለችም ወይ? ትዳር ተቃራኒ ሰዎችን እያገናኘ በልደን አደር። አንተም እንደሷ ታሾፍብኝ ጀመር። የት ወዴት ነው? ቤተ ክርስቲያን ደርሼ ልመጣ ነው።
አሎ እሱን አማከረኝ አይደል እንዴ ታዲያ? እሺ ምንድነው እንደዚህ አይነት አለባበስ በረፍት ቀን? እንዴ ለስራ ቀን ለረፍት ቀን የሚባል አለባበስ አለ እንዴ? ኖ አትሊስት አገሪቱ ምን እንደምትመስል በእሑድ ከሰዓት ታያታለህ ብዬ ነው። እባክህ አዲስ አበባ የኢትዮጵያ ነጸብራቅ ነች። ልብ ንጣ እባክህ። ወይ ምነው ጸጉርሽ? ተንሽ፣ እኔ ደንበኛ ጋር እንሂድና ፏ አድርጋ ትሰራሻለች። ተንሽ። ተይው እባክሽ፣ እዚሁ አስተካክለዋለሁ። ለምን? አንቺ እኮ በጣም ቆንጆ ነሽ፣ ግን ችግሩ ውበትሽን እየተጠቀምሽበት አይደለም። አይ ውበት ተይ፣ አይ ቁንጅና። እሺ እንደዛ ካልሽ ደግሞ ትንሽና እኔ ፏ አድርጌ ያስተካክልልሻለሁ። ከዛ በኋላ እንዝናናለን። እሺ እመለሳለሁ። ከደወሉ ከእንግዳ ጋር ነው ባያቸው። አባቢ ታሪኩ እሑድ ነው አንጠባችን። ኦ ለካ እሑድ ነው ዛሬ። ከረሜላ ይገዛልሻል፣ ቸኮሌት አይስክሪም ገዛልሻለሁ። አሪፍ ውሎ እናሳልፋለን። እሺ እሺ። እኔ የምልሽ ሊዱ፣ ምን አልሽኝ? ዛሬ የራት ቀጠሮ አለን፣ እንሄዳለን። የባል ቀጠሮ? የራት ቀጠሮ። የራት ቀጠሮ? አዎ የራት ቀጠሮ። የት ነው? ቆይ በኋላ። አሎ፣ እንዴት አደርሽ? አለሁልሽ። ምን ሆናለሁ ብለሽ ነው? እሱን ተይው እባክሽ። ነገ ጠዋት እመጣለሁ። ዛሬ ሰላምዬ የራት ቀጠሮ አለብን ብላለች። እሺ እሺ፣ በቃ ነገ እመጣለሁ። ቻው። ለወርዶ አውርጆ። ሊበላ ነው። ይቺን የመሰለሽ ቆንጆ የት አስቀመጠሻት ነው? ሁሉም ቆንጆ እዚህ ድረስ እንዲመጣለት ትፈልጋለህ እንዴ? እንዴ በደንብ ነዋ። እኔ ራሴ ነበርኩ እሷ ድረስ ያለችበት የምሄደው እኮ። ኤውልድ አሁን ቤት ውስጥ ያሉት ሴቶች በሙሉ ትኩረታቸው እኛ ላይ ነው የሚሆነው። እንዴት? ሴቶቹ እርስ በርስ ነው ፉክክራቸው።
ሴቶቹ ትኩረት እንዲያደርጉብህ ከፈለክ እርስ በርስ ማፎካከር ነው ያለብህ። ቀላል አዲስ ጓደኛዬ ነው እና ስላለው ነገር እኮ እየነገርኩት። ከየት ነው የመጣኸው? ከአሜሪካ? ኢንቨስተር ነህ? ኖ ጠበቃ ነኝ። ጠበቃ? ይኸውልህ በዚህ ሰዓት የምትነግራቸው ነገር በሙሉ ዋጋ የለውም። አሁን ዋጋ ያለው ነገር ወይ ገንዘብ ነው ወይ አሪፍ ጨዋታ ነው። ተግባባል? እየጠጣ ታውቂያለሽ፣ አስደናቂ ውበትን የተላበስሽው ማለቴ ታፈዣለሽ። አይገርምም? ማንም ወንድ እንደዚህ ብሎኝ አያውቅም። እብድ ነዋ። አንቺን አይቶ ያልተገረመ ሰው እብድ ነው። ታዲያ ለምን ይሄ ሁሉ ወንድ አልተገረመም? ታስሮ ነው። ታስሮ? አዎ፣ በፍርሃት ታስሮ። አየሽ፣ ያየሁትን ሁሉ እናገራለሁ። ቁንጅናሽ ሁሉንም ያስደነግጣል። ግን ይሄንን ያልኩሽ እኔ ብቻ ነኝ። እና ታዲያ ነፃ ስለሆንኩ በነፃነት ያየኸውን ሁሉ ትናገራለህ? በትክክል። ቆይ ግን እንደዚህ ለኔ ያልከኝን ሁሉ ለስንት ሴት ብለሃል? ያው ለጥቂት ሰዎች ብቻ፣ ለ3 ወይ ለ4። ኦ እና በአንተ አይን አምስተኛዋ ቆንጆ እኔ ነኝ ማለት ነው? አይደለም፣ 4ኛዋ ቆንጆ አንቺ ነሽ። የቆንጆች ሁሉ ቆንጆ ነሽ፣ ንግስት ነሽ። በእናትሽ አታቋርጪ፣ ሳቂ። ወይ እግዚአብሔር! እንዴ አሁን ስትስቂ ደግሞ የንግስቶች ሁሉ ንግስት ይገባሻል። እና መልአክ፣ የውበቶች ሁሉ መልአክ ነሽ። ጠበቃ ሳውቅ የመጀመሪያ ነህ። ታውቃለህ፣ ለመጀመሪያ ጊዜ ጠበቃ ያወቅኩት 2 ሰዎች እዚህ ቤት ተጣልተው ምን ነበረ ምስክርነት ምናምን ብለውኝ ይዘውኝ ሄዳ፣ ከዛ በኋላ እዛ ጠበቃ ዳኛ ምናምን የሚሉትን ነገር አወቅኩኝ። ብቻ አንተ እዚህ ቤት ይሄ ጠበቃ የሚባለው ነገር እንዳትጫወትብኝ። ፈታ ዘና ማለት ነው። እሺ? ማን ይከለክልኛል? አይ እዚህ አንቀጽ የህግ ስርዓት ምናምን እንዳትልብኝ አደራህን። አስፈላጊ ከሆነ እላለሁ። ተው በእናትህ ፈታ ዘና ብቻ እንበል። ታውቃለህ፣ ይሄ እኮ መዝናኛ ቤት ነው። ፈታ ዘና የምንልበት ነው። ህግና ደንብ አያስፈልገውም። ጥሩ ይሁንልሽ። ለመሆኑ ስምሽ ማን ነው? ኦ ጀመረህ ደግሞ። ተው አላልኩም እንዴ? ሴት ነኝ ሴት፣ አንተ ደግሞ ወንድ። አሁን ገና ወንድ ወጣ። አብሬሽ ብቆይ ደስ ይለኝ ነበረ። በቃ ሌላ ቀን እንገናኛለንሽ። ባይሆን ስልክሽን ስጭኛ ታዲያ። እሺ ያዘው። 09 ጥሩ ነህ። እንደጠበቅኩ አይደለህም። ከጓደኞችህ ትሻላለህ። ከጓደኞችህ? አዎ፣ ጓደኞችህ ሽንጥና ዳሌ እያዩ ዋጋ ሲተምኑ አይዝናኑ፣ ፈታ አይሉ። ታውቂያለሽ፣ በጣም ኮሚክ ነሽ። ልክ ነህ። የቤት ስሜ ማን እንደሆነ ታውቃለህ? ደረጀና ሀብቴ። ሴት ነው የምባለው አላልሽኝም እንዴ? የዚህ ስሜ ነዋ። አንተ የቤት ስም አለህ አይደለ እንዴ? ማን ነው የኔ ቤት ስም? እኔ የምልህ ግን ዜና የሚያነበው ለምንድን ነው ግን ኮስተር ያለው? አላቅም። አሁን ጥቅልል ብሎ መተኛት። እና ታዲያ ምን ፈልገሽ ነበር? አይ እንዲሁ ቅፍ አድርጌ የምተኛው። በይ እናቴ አርፈሽ ተኝ። እሱማ ተኛለሁ። ቆይ
እኔ ግን የሚገርመኝ ያንቺ ግብ በዛ። ቆይ ሁሌ እንደዚህ ነው ህይወትሽ? ያሻሽን ታወሪያለሽ፣ ያሻሽን ታደርጊያለሽ። ነፃ ሆኖ መኖር አይመስልሽም? ትልቅ ዋጋ የሚገኘው ከነፃነት ነው። በይ በይ እናቴ፣ አንቺ ሰክረሻል። አርፈሽ ብተኝ ይሻልሻል። በቃ ልትሄዱ ነው? አዎ፣ በጣም ነው የተዝናናሁት። ምንድን ነው ይሄ? አመሰግናለሁ። ኦ ያዘው። እሱን አብረን ስናድር ሰጠኛል። ለምን? እኔ ተመጽዋች አይደለሁም። በጣም ይቅርታ። ችግር የለውም። በቃ ሌላ ቀን ብቅ በሉ፣ አትጥፉ። ሊዱ ነቃሽ እንዴ? ቶሎ መለሳለሁ። እሺ አይቻችሁ ብቻ መመለሰው። አረ ችግር የለውም አታስቢ። አርፈሽ ስራሽን ስሪ። እኔም ርብቃ ጋር እሄዳለሁ። ወይኔ ልደውልላት እንዴ? አረ ችግር የለውም እኔ እደውልላታለሁ። እሺ ይሄስ ክብደት ለመቀነስ ብቻ አይመስለኝም። መጣሽ እንዴ? አሁንማ ሱስ ሆነብኝ ብታይ። አንቺ ምን አለብሽ እናቴ፣ እንደዚህ በትርፍ ጊዜሽ ስፖርትሽን ስሪ እንጂ። ውይ አሁንማ ልጄ ትንሽ ከፍ ትበልልኝ እንጂ ስራ መስራት እንዴት እንዳማረኝ ብታይ። አይ እንዴት እንደደከመኝ። ቆይ ግን አሁን ትልቋ ልጅሽ የት ነው የምትኖረው? አያቶቿ ጋር ናት። ቆይ ለሱ ምንም ነገር አያውቅም አይደል? አልነገርሽውም እስካሁን? ያልነገሩት ነገር ምንም ችግር አያመጣም ብዬ እስካሁን ምንም ነገር አላልኩትም። ግን እኮ ለሷም ቢሆን ከእናቷ ጋር ብታድግ እኮ ነው የሚሻለው። ትጎዳለች እኮ። ታዲያ እኔ ይሄ መች ጠፋኝ? ትዳሬ እንዳይበጠበጥብኝ ብዬ ነው እንጂ። የእሱን ልጅ እያሳደጋችሁ አይደል እንዴ? እኔ ግን ያንቺን ልጅ ደብቆ መኖር ምንም አልታየኝም። እስኪ ተይኝ እናቴ፣ አንቺ የዋህ ነሽ። እስኪ አስቢው፣ በፊት ስራ ነበርሽ፣ አሁን ግን እዚሁ ቁጭ ብለሽ የቤት እመቤት ሆነሽ ልጅ ታሳድጊያለሽ። ባክሽ ይሄ የኔ ጥፋት ነው። ሁሉንም ነገር ከመጀመሪያው መናገር ነበረብኝ። ፍርድ ቤት በር ላይ ጽፈት እየሰራው የቀድሞ ሚስቱን 80 ሊቀድ መጥቶ ነው። መጣ እንደመጣ ተግባባን፣ ብዙም ሳናወራ ተጋባን። ይሄው አሁን ነገሮቹ በጭፍን እየሄዱ ነው የሚገኙት። ቆይሽ ታዲያ አሁን ልጅሽ በዚህ ሰዓት የት ትሆናለች? ካልሆነ ትምህርት ቤት ሂጄ ሊያት እንዴ? ካየኋት እኮ 1 ወር ሆነኝ። ያው ይሻላል። የኔ ቆንጆ እንዴት ነሽልኝ? ደህና። ሰላም ነው? እኔ ማን ነኝ? እናቴ። ሄሎ፣ ወይ ሰላምዬ። ይበቃል እኮ። ቆይሽ አንቺ ብትጨናነቂ ምን ዋጋ አለው? ለወደፊቱ ዘላቂ መፍትሄ መፈለግ ነው እንጂ። አትፍሪ። በዚህ ምክንያት እኔ ትዳርሽ የሚፈርስ አይመስለኝም።
ሽንቴ ገና ከመምጣትሽ ምን ያቁነጠንጥሻል? ሂጂና ሽኛ። ግን ለመጨረሻ ጊዜ ቁጭ ብላችሁ ብትነጋገሩ ጥሩ ይመስለኛል። አሁን ምንም አይነት ነገር ማድረግ አልፈልግም ባክሽ። በይ ለመፋታት ግን እንዳታስቢ። ካሰኛትስ ትፈታዋለች? ምን አለበት? አንቺ ብድነሽ እናቴ። ይሄ እብደት አይደለም። ከፈልገሽ ትፈታዋለች። ከዛ የተስማማትን ሰው መርጣ ታገባለች። አለቀ። ማግባት ላንቺ ቀላል ነገር ነው፣ ግን እስካሁን አንቺም አላገባሽም። ስላልፈለግኩኝ ነዋ። ለእናንተም ማዝናለሁ። አንቺ ግን ምን አሰብሽ? እስከ መቼ ነው ልታስቢበት የፈለግሽው? እኔ እንጃ፣ 1-2 ቀን። በኋላ ችግር እንዳይፈጠር የህግ ሰው መሆኑን አትርሺ። እና የህግ ሰው ቢሆንስ? ንብረት አለ እና ታዲያ እኔ ለንብረት ብዬ ነው እንዲያገባሁት? ይኑራ። መቼም እሱ ለፍርድ ይቀርባል። ግን ነገሮች አንቺ እንዳሰብሻቸው ካልሄዱልሽስ? አልገባኝም። እንዴ በሉ ሰዓቱ እንዴት ነው የገሰገሰው? እኔ ልለያችሁ። መቼም ብቻሽን አይደለሽም። ከየት መጣ? ጓደኛሽን ፍለጋ። እሷ እኮ ባለ ትዳር ነች። ለምን 5 ባል አይኖራት? የሚያወጣህ አይመስለኝም። በጣም ተስማምታኛለች። ወድጃታለሁ። የት ነች? ሄሎ ወይ ርብቃ፣ ምን? ኧረ እባክሽ። እሺ በቃ መጣን። እሺ በጊዜ ሰፍራችሁበት የለም እንዴ? ጎረምሳው ስማ፣ ባለቤትህን ደግሞ ቅድም አይቻት ነበር። ደግነቱ እሷ አላየችኝም። የት እሄዳለሁ? የት ነበርሽ? መልሽልኝ እንጂ የት ነበርሽ? ምንድን ነው ያደረኩት? አንተ ላይኩን እንዴ ላይኩን አንተ ላይኩን ላይኩን
እንዳይሆን አንሹ ምንድነው የሆነው? ራሱን ስቶ ነው። እንዴት ነው ራሱን የሳተው? በቃ መትቼው ነው። መትቼው? በቃ ሳላስበው ሊመታኝ ሲል መታሁት። ቦምበር ነው የመታሽ? አረ በእጄ ነው። በእጅሽ መተሽ ነው ታዲያ እንደዚህ ወደቀው? እንጂ ያው ደህና ነው፣ ትንፋሹ አለ። እስኪ የታለ የሰጠሽው መድኃኒት? እንዴ እኔ እኮ ይሄንን አይደለም ስጪ ያልኩሽ። የልብ ምቱ ጸጥ አለ ስላልሽኝ እኮ ነው ስጪ ያልኩሽ። እኔ እንጃ ታዲያ እሱ ምንድነው? ይሄማ የእንቅልፍ መድኃኒት ነው። እስኪ ምን ያክል ነው የሰጠሽው አሳይኝ። ይሄው እዚህ ድረስ ነው የሰጠሁት። ወይኔ ጉዴ ፈላ። እስከ ነገ ማታ ራሱ የሚነሳ አይመስለኝም። ነገ እኮ የማይቀርበት ትልቅ ስብሰባ አለ። ታዲያ ምን ይሻለኛል አሁን? ሊዱ ምን ይሻላል ትላላችሁ? እስኪ ለማንኛውም እስከ ጠዋት ድረስ ጠብቂው ይሻላል። ሚነቃ ይመስላችኋል? ግን ያው መንቃቱን ማየት ይቀራል። ከነገ ጀምሮ እኔ ራሱ ስፖርት መስራት ጀምራለሁ። ምን ያደርግልሻል? ሲተብትብኝና አንገጫግጨው ነው። በነገራችን ላይ ቱርክ ውስጥ ቡድን አለ። የሴቶች ቡድን ስፖርተኞች ናቸው። ባሏ የመታ ሴት ሄዳ ትናገራለች። ለምን? መጀመሪያ ማስጠንቀቂያ ይሰጡታል። አላርፍ ካለ ደግሞ መከራውን እስኪያይ ነው የሚያሰቃዩት። ሙች ያወጣል። በቃ ሲጠግብብሽ ይዘሽ አገጩን ገጭ ታደርገዋለሽ። ሃሎ ሄሎ፣ ሊዱ ወይ ርብቃ። አረ ምን ይሻለኛል በእናትሽ፣ እስካሁን እኮ አልነቃም። አይዞሽ አንቺ አትጨናነቂ፣ ይነቃል። ትንሽ ጠብቂው እሺ። ሄሎ፣ አቤት። አዋው፣ መስሪያ ቤቱን አውቀዋለሁ። ምን እንግዶቹ መጡ? እሺ እሺ እሺ፣ መጣው።
እሺ ጓደኛሽን አይተሽ ተይኝ እባክሽ። ይኸውልሽ ስፖርቴን እሰራለሁ ከዛ በኋላ ታረቀዋለሁ። ታዲያ ልክ ነገር ሲፈልገኝ አይኑን ይዤ በቦክስ እልም የምሬን እኮ ነው እልም አደርገዋለሁ። ጉደኛ ነሽ እባክሽ። በይ በቃ እኔ ልሂድ። በቃ መሄድሽ ነው? ቻው በቃ። እጅሽን አስገቢልኝ። ቆይ ነይ በደንብ ልበሺ። እጅሽን ስጪኝ። አዎ በዚህ ጋር አዎ በዚህ አስገቢው። ትደርሽበታለሽ። አትንቀልቀይ። ቁጭ በይ። እንዴት ናችሁ? እንዴ አባዬ ምን እየሆንክ ነው? አይ ሚጣን ልብስ ላልብሳት ብዬ እኮ አስቸግራኝ ነው አባ። እንዴ ታዲያ አንተ ምን አገባህ? እንደው የዛሬ ልጆች ምናችሁም አይታመን። እናትየው የለችም እንዴ? አለች። ማለቴ ስራ ሄዳ ነው። እኔ እንኳን ቤት አገኛለሁ ብዬ አላሰብኩም ነበር። ስራ የለም? አብነት ደወለ። ሀሎ እባክህ እፈልግሃለሁ። ቤት መምጣት ትችላለህ? ቤት ነኝ። እባክህ ከቻልክና እፈልግሃለሁ። ወይኔ እናቴ። ሄሎ ውይቴን በእናትሽ ወድቄያለሁ። እኔ እንጃ ወለም ሳይለኝ አይቀርም። አሁን ሐኪም ቤት መሄድ አለብኝ በእናትሽ። እሺ በቃ ቶሎ ነይ። ወይኔ ጉዴ። ሚጣን ይዘሻት ሂጂ።
ደህና ነህ ግን? አረ ደህና ነኝ አባዬ፣ ደህና ነኝ። አትመስለኝም። ስራህን ትተህ እዚህ ቤት ውስጥ ስትርመጠመጥ ሳይ ደህና አይደለም። ደህና ነኝ አባ። እንዴት ነህ ልጅ አብነት? ደህና ነህ? ደህና ነኝ። እንዴት ነው ትዳር፣ ስራ? ደህና ነው። ምነው አተነፋፈስ ደህና ይመስል? አይ ወዲህ ነው። አልገባኝም። አይ ወዲህ ነው። እንዲያው ግን አባባ በእናንተ ጊዜ ከነበረ ትዳርና በእኛ ጊዜ ካለ ትዳር ልዩነቱ ምንድን ነው? ማለቴ የድሮ ጊዜ ትዳሮች ይጸናሉ፣ የአሁን ጊዜ ትዳሮች ግን ከባድ ፈተና አለባቸው። መፍትሄው ቀላል ነው። ፊት መተሳሰብ አለ። አንቺ ትብስ እኔ ብስ አለ። አሁን ግን ራስ ወዳድነት ነው የነገሰው። ምነው ተባለቤትህ ደህና አይደለም እንዴ? አረ ችግር የለም። ያው ጠበቃ አይደለሁ፣ ብዙ የፍች ጉዳዮችን አያለሁ። እንግዲያውስ ከቤተ ክርስቲያን ስመለስ ልጆቹን ብዬ ነበረ የመጣሁት። አትጫወትም እንዲ አባዬ? ባለቤትህ ብትኖር ነበረ ቢጫወት ደስ የሚለኝ። በቃ ልሂድ። ምን ተፈጥሮ ነው የሁሉ ነገር? እንጃ ብቻ ሳትመታኝ አትቀርም። ምንድን ነው የምታወራው? ማናት የመታች? ርብቃ። አንተን? ብቻ ፈጽሞ ጤንነት የተሰማኝ አይደለም። ሐኪም ቤት ሄደን ቼክ እናድርግ። ምንሽ ነው? ምንም። እንዲህ ሆነሽ እያየሁሽ ነው። ምንም አልሆንኩ የምትይኝ? አይ ደህና ነኝ። አንተ እዚህ ምን ትሰራለህ? ላይኩንን ሚስቱ መጣው ማለቴ ትንሽ አሞት ነበር። እንዴ ሰላም፣ ከየት መጣሽ? እንዴት ነው ዶክተር? ለመጥፎ የሚሰጥ ነገር ነው? አይ ለክፉ የሚሰጥ አይደለም። ደህና ነች፣ ነገ ደህና ትሆናለች። ኦኬ ታንክ ዩ። አይዞሽ። ወዴት ነክ? ወደ ቤት። ካልሆነ ቤት ላድርስህ? አይ ትንሽ እኔ እዚህ ቆያለሁ። እርግጠኛ ነኝ እነ ልዲያ ጋር መደወል አያስፈልግም። መነጋገር አለባቸው። ለምን ትንሽ ጊዜ አንሰጣቸውም? እንደውም ጥሩ አጋጣሚ ነው። ታዲያ ለምን ሻይ ቡና አንልም? የት? ማለቴ ቢራ መጠጣት እፈልጋለሁ። በዚህ በጠዋት? ምን አለበት በስንት ጊዜ አንዴ ጠዋት ቢራ ብጠጣ? ደሞስ ከመሸ ብቻ ነው የሚጠጣ ያለው ማን ነው? አይዞሽ ግርሽን አሁን ይሻልሻል። እኔ ግን በዚህ ሁኔታ አብሬ መኖር አልፈልግም። አንተ ቢራ ካገኘ ጭራሽ ቤት ትዝ አይልም። ቢራ እኮ የምጠጣው ቤት ሰላም ስለሌለ። ቤት ሰላም ስለሌለ? አዎ አንቺ ራስሽን ብቻ ነው የምታዳምጪው። በቃሽ፣ ከዚህ በኋላ ምንም ነገር አልናገርም። እንደዛ ከሆነ እኔም ከዚህ በኋላ አልጠጣም። ወይ ተነሽ ተነሽ። ታውቂያለሽ፣ አንቺ ከሌሎች ሴቶች ሁሉ ትለያለሽ። በእውነት ጀግና ነሽ፣ ጀግና ነሽ።
ሴቶች ካዲዎች ናችሁ። የመጀመሪያ ሚስቴ እንከባከባት ነበር። ምግብ እንኳን ለምን በእጅሽ በላሽ ብዬ እኔ ነበርኩ ጓዳ ውስጥ ገብቼ የማበስልላት። እሷ ግን ሳሎን ውስጥ ቁጭ ብላ ከጓደኞቿ ጋር ትስቅብኝ ነበር። ሴት ነው ወዘተ ወዘተ ትል ነበር። እናም ሄደች፣ ጭልጥ ብላ ጠፋች። እሺ በቃ አሁን ተረጋጋሽ። ውሃ ይዤ ልመጣለሁ። ተረጋጋሽ። መጣሁ። አንቺ ግን ስራዬን ጠበቅሽልኝ። ቆንጅት የሚጠጣ ነገር? አይ አልፈልግም። እና ታዲያ ምን ልታደርጊ እዚህ መጣሽ? አይ እንዲሁ ነው። እንዴ ቆይ ምን ሆነሽ ነው ብቻሽን የመጣሽው? ላይኩንስ? ኧረ እባክሽ በጠዋት ነው የወጣው። እዛው እንገናኝ ብሎኛል፣ ግን ይመጣል። የት ሂዶ ይሆን? እኔ እንጃ። መቼ ይነግረኛል ብለህ ነው? ለእኔ ይሄ ፕሮግራም እኮ እሱንም ያካትታል። ምን ሆኖ ነው? አዎ ይመጣል። ነገሩ ይመጣል። አይ አንተ በእናትህ ምን የመሰለች አሪፍ ልጅ ሆነች ልጅ አገኘው። ያ ከአብነት ጋር ያለው ማን ነው? በጣም ደስ ብሎኛል። ኧረ እባክህ እቺ ናት እንዴ ሰላም ማለት? እቺ አዲስ አበባን አቃልጤ እቺማ ትቅርብኝ። ወይ እሱ እኮ ነው ያሬድ ማለት ላጤው ነው እንዴ? እንኳንም ነገርሽኝ።